ይሄኛ እንግዲህ 50 ዓመት 80 ዓመት ሆነናል። የሚረባንን አናውቅም። ብዙዎቻችን እንደክማለን። አንድ ነገር ልንገራችሁ። ዝምብ፣ ሸረሪት፣ ንብ ሶስቱም ይደክማሉ፣ እኩል ይደክማሉ። ሲለፉ ነው የሚውሉት። የሚገርመው ግን ከነዚህ ሁሉ ለሚረባ ነገር የምትደክም ንብ ብቻ ናት። አሁን ዝምብ የምትደክምበት ውር ስትል ነው የምትውል፣ ታውቃላችሁ። የምትደክምበትን ቦታ ታውቁታላችሁ። ሸረሪት ስትደክም ትውላለች፣ ስትዘጋ ነው የምትውለው። ወይ ነፋስ አያድን፣ ወይ ዝናብ አያድን፣ ወይ ከምን አያድንም። እሳር እንኳን የሚበጥሰው ቤት ስትሰራ ነው የምትውለው። ንብ ግን መኳንንት መሳፍንቱ የሚመገበው አንተ ሰው ከንብ አይተህ ተማር። ከንብ የባሰ መልከጥፉ የለም፣ መልከጥፉ የለም። አሁን ንብ ምንዋ ነው በእውነቱ? አፍንጫዋ ነው? ጣቷ ነው? ጥርሷ ነው? ምንዋ ነው? አሁን እንዲሁ የንብ መልኳ እንዲሁ አሁን። ነገር ግን ዓለምን ሁሉ ለዓለም ሁሉ የሚጥም ማርን ትሰራለች። ብዙዎቻችን በዚህ ዓለም ትልቁ ትጉ ሰራተኛ ማን ይመስላችኋል? ዲያብሎስም ትልቅ ሰራተኛ ነው። የሚሰራው ግን ለጥፋት ነው። ብዙዎቻችን የምንለፋባቸው ዕውቀቶች ለሆድ ብቻ ሆነው የሚቀሩ ናቸው። እግዚአብሔር ለነፍሳችንም እንድንተጋ ይርዳን። ስለዚህ አባቶቻችን ጠንቅቀን ማወቅ ይገባል። እንደው ለልጆቻችንም ሃይማኖት ማስተማር ይገባናል። ማን ፈጠረን እማዬ ሲል እግዚአብሔር። እግዚአብሔር ማን ፈጠረው ሲል አፍንጫህን ብዬ እንዳልጥልህ አንተ የቆማጣ ልጅ አይባልም። ማስተማር ይገባል። ለልጆቻችሁ ምን ልታወርሷቸው ነው? እኛ የምናወርሰው ሳንቲም ላይ ያለችውን ባንክ ላይ ያለችውን ሳንቲም ወይ ደግሞ የሰራናትን ቤት ያችን ናት። ያቺ ደግሞ ትናዳለች። እማይናድ የሃይማኖት ዕውቀት ነው። ቅዱስ ቄርሎስ ዘእስክንድርያ ስለ እመቤታችን ተከራክሮ የእመቤታችን ጠላት የነበረውን ንስጥሮስን እንኳን ከረታ በኋላ ከታሰረበት ድረስ ሂዶ ተወግዞ ተከራክሮ ተወግዞ ተለይቶ ከታሰረ በኋላ ከታሰረበት ሂዶ ንስጥሮስ እባክህ እመቤታችንን ወላዲት አምላክ በልና ትሞት እንደወየው አለ። ትሞት እንደወየው እሷንም ወላዲት አምላክ በላት ልጇንም አምላክ በለው አለ። አልልም አለ። ምላስህ ለኔ እንዳልታዘዘኝ ለቅድስት ድንግል ማርያም እንዳልታዘዘች ላንተም አትታዘዝህ አለ። ያን ጊዜ ምላሱ ተጎልጉሎ ወጣ ይላል። ለእመቤታችን የማይታዘዙ ምላሶች ሁሉ የሚታሰሩበት ጊዜ ይመጣል፣ ይጎለጎላሉ። እንደ ውሻ ሐዝ ሐዝ ብሎ ሞተ ይላሉ ሊቃውንት። ምላሱን ጎልጉሎ አልሰበሰብለት ብሎ ሞተ እና ምን ይላል መሰላችሁ? እኔ ነሰለ እግዝእትነ ቅድስት ድንግል ማርያም ንሰማያ ወላዲተ እግዚአብሔር በሥጋ። እኛስ ቅድስት ንጽሕት የምትሆን እመቤታችንን የእግዚአብሔር እናት እንላታለን ይላል። የማን እናት? የእግዚአብሔር እናቱ እንላታለን ብሎ ይመሰክራል። በዚህ አሁን ዛሬ የምንነጋገርበት ዛሬ ልደት ነው። ልደት ተቀርቶ የማያውቅ የማርና የወተት ባህር ነው። የቱን ቀድቼ እንደምነግራችሁ ግራ ይገባኛል። አንዷን ብቻ ነው የምነግራችሁ። እመቤታችን ሰበሰበችን ያለውንና ቅዱስ ቄርሎስና ስለ ከብቶች በረት ሁለት መልእክት ብቻ አስተላልፌ ትምህርቴን አጠናቀቃለሁ። እግዚአብሔር ጥበቡን ይግለጥልን። እመቤታችን ሰበሰበችን ይላል ቅዱስ ቄርሎስ። እንዴት አድርጋ ነው የሰበሰበችን ሲባል እናታችን ቅድስት ድንግል ማርያም የሰበሰበችን ሰማያውያኑን በምድር ምድራውያኑን በሰማይ የሰበሰበች እናት ናት። ሰማያውያኑን በምድር በሉ እስቲ፣ ምድራውያኑን በሰማይ። ሰማያውያኑን በየት ነው የሰበሰበቻቸው? አቤት! ምድራውያኑን በየት ሰበሰበቻቸው? በሰማይ። እንዴት ያለች እናት እኮ ናት በእውነቱ! በሰማይ ያለውን በምድር የሰበሰበች፣ በምድር ያለውን በሰማይ የሰበሰበች እናታችን ቅድስት ድንግል ማርያም ናት። የሰበሰበችን ደግሞ ከአንድ የምድር ባለስልጣን ጋር አይደለም፣ ወንድም ያደረገችን ያዛመደችን ሰማይና ምድርን ከሚገዛ ከእግዚአብሔር ጋር ነው። ከእግዚአብሔር ጋር ሀበሃሎ ገደላ የይትጋቡ አንሰርት፣ ስጋ ባለበት አሞራ ይሰበሰባል ይላል። ስጋ ባለበት ማን ይሰበሰባል? አሞራ ይሰበሰባል። ስጋ የተባለው ጌታችን ኢየሱስ ክርስቶስ ነው። እሱ ባለበት እኛም ተከትለን እሱ ባለበት እንገባለን። እሱ ራስ ነው፣ እኛ እጅ፣ እግር፣ አፍንጫ፣ ጆሮ ይሄ ነው። አፍንጫ ሳይቀር የክርስቲያን ምሳሌ ነው። ታውቃላችሁ? አፍንጫ ለምሳሌ እንደው አንድ ነገር እንገራችሁ ተመጣ ላይ ቀር አፍንጫ አፍ ተምረው የሚያስተምሩ ሰዎች ምሳሌ ነው። አፍንጫ ደግሞ አፍ ከውስጥ ነው የሚናገረው አይደለም? አፍንጫ ደግሞ
ሽታን ከውስጥ ነው የሚያመነጭ አውዲያ እዚያ ማዶ ነው የሚያመጣ? አቤት ከውጭ ነው አይደል የሚያመጣው? የሰዎቹን ምጎ ነው የሚያመጣው። ስለዚህ እነዚህ ደግሞ ከሰው ለቃቅመው የሚናገሩ ሰዎች ናቸው። ከሰው ለቃቅመው የሚናገሩ ሰዎች አፍንጫ ይባላሉ። ሁለቱም ግን ለቤተ ክርስቲያን ይጠቅሟታል። እስካልታበዩና መንገድ እስካልሳቱ ድረስ ከመምህራን እስከተማሩ ድረስ እኛ ህዋሳት ነን። እሱ ደግሞ ራስ ነው። ራስ ካለበት ደግሞ እግር ተከትሎ ይሄዳል። እስቲ አንድ ነገር ልንገራችሁ። ገደል መሆኑን የሚያውቅ ራስ ነው እግር ነው? አቤት ማን ነው የሚያውቀው? ራስ ነው የሚነግረው እግር? መጀመሪያ ይገምታል፣ ከዚያ በኋላ ይረገጣል። በጣም ጥሩ። አይምሮ ነው፣ ነፍስ ናት ይሄን የምትመረምርለት እንጂ እግርማ የሚያውቅ ቢሆን ኑሮ ድርጉስ እያለ ሾሁ ላይ አረሾ መሆኑን ሳላይ አያስብለንም ነበር። የሚመራው ራስ ነው። ራስ ደግሞ የእውቀት ጥግ ነው። ያችውም ነፍስ ናት። ራስ ካለበት እግር ተከትሎ ይሄዳል። አሁን ራስ ካልጋ ላይ ከተኛ እግር ከመሬት ይተኛል? ራስ ካለበት ማን ይከተላል? እጅም ተከትሎ ይሄዳል፣ እግርም ተከትሎ ይሄዳል። ቅዱስ ዮሐንስ አፈወርቅ ውእቱ ንሕነ አባል ወውእቱ ርእስ እንዳለ እሱ ራስ ነው፣ እኛ ሕዋሳት ነን ይላል። ማን ነው ራስ? ጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ነው። እኛ ደግሞ ሕዋሳት ነን። ራስ ካለበት ደግሞ እኛም ተከትለን እንሄዳለን። ስለዚህ ከእግዚአብሔር ጋር የሰበሰበችን እናታችን ቅድስት ድንግል ማርያም ናት። ሰማያውያኑን በምድር ሰበሰበቻቸው ማለት በዛሬው ዕለት እናታችን ቅድስት ድንግል ማርያም ቤተልሔምን ሰማይ አድርጋታለች። ምን አድርጋታለች? ሰማይ አድርጋታለች። እንዴት ነው ሰማይ የሆነችው? ኢትዮጵያዊ ቄርሎስ አምደ ሃይማኖት አባ ጊዮርጊስ ዘጋስጫ አንተን ያፈቀረ ማርያምን አፈቀረ፣ አንተን የጠላ ማርያምን ጠላ ተብሎ የተነገረለት አባታችን አመስግኖ እመኒ ለመተመሉ ኩሎሙ አባላቴ አፈ ከእግር ጥፍሬ እስከ ራስ ጠጉሬ ያለው አካሌ በሙሉ አፍ ቢሆን አንቺን አመስግኖ አይዘልቅም ብሎ የተናገረው አባ ጊዮርጊስ ዘጋስጫ ምን ይላል? እመቤታችን የልደት ዕለት ቤተልሔምን ሰማይ ያደረገቻት። ዮሴፍ ወሰሎሜ እምለፌ ወለፌ ዮሴፍና ሰሎሜ በወዲያና በወዲ ሁለት በሉ እንጂ ሁለት በሉ እስቲ። እሺ አድ ጎላሂም እምለፌ ወለፌ አህያና ከብት በወዲያና በወዲ ስንት ሆኑ? አይደል? ስንት ሆኑ? አራት ሆኑ። እነዚህ በኪሩቤል አምሳል ሆኑ ማለት ነው። ከሰማይ የእግዚአብሔርን ዙፋን የሚሸከሙ አራት ኪሩቤል የሚባሉ ዓይንን የተመሉ ጽዱላን የሆኑ ብሩሃን የሆኑ ኃያላን የሆኑ ሕያዋን የሆኑ የማይሞቱ የማያንቀላፉ የማይደክሙ የምስጋና ባህር ከልቡናቸው የሚፈልቅላቸው ከህሊናቸው ብሩሃን መላእክት አሉ። በአራቱ ኪሩቤል ፈንታ ዮሴፍ፣ ሰሎሜ፣ አህያ ጌታ ሲወለድ የነበሩ ከብቶች አንድ ተብለው ተቆጥረው እነዚህ ስንት ሆኑ? አራት ሆኑ። አሁን ኪሩቤል ቤተልሔም ላይ ወረደች ማለት ነው። እንግዲህ ተመልከቱ። እዚህ ላይ ኪሩቤል በሰረገላ ህየንተ ሰረገላ እሳት ዘይጸውርወ ኪሩቤል በሚሸከሙት የእሳት አልጋ ፈንታ እናታችን ቅድስት ድንግል ማርያም ሆነች። በዚች ሰማይ በሚወጣው ፀሐይ ፈንታ የማይገባ ፀሐይ ክርስቶስ ተገለጠ። ዛሬ ቤተልሔም ሰማይ ሆነች። በከዋክብት ፈንታ ብሩሃን የሚሆኑ 99ኙ ነገደ መላእክት በቤተልሔም ተሰብስበው ምስጋናን አመሰገኑ። ቤተልሔም ሰማይ ሆነች። አሁን ፀሐይም ተሟላ፣ ጨረቃውም ከዋክብቱም ፀሐዩም ተሟላ። ስለዚህ ቤተልሔም ዛሬ ሰማይ ሆነች። ምድሩን ሰማይ ያደረገች እመቤታችን ክብር ምስጋና ይግባት። ዛሬ እኛ የምንኖረው በምድር ነው። ታውቃላችሁ? በምድር ነው የምንኖረው። ሰማያኑን በምድር ሰበሰበቻቸው። እዚህ ላይ አንድ ነገር የምነግራችሁ የምፈልገው ነገር ይቺ የምትወጣው ፀሐይ በሽተኛ ሰው ውጭ መውጣት የማይችል ሰው ይሞቃታል? አይሞቃትም። ክርስቶስን ግን መድኃኔዓለም ክርስቶስን የታመሙት አልጋቸው ላይ ሆነው የሚሞቁት፣ የታሰሩት በታሰሩበት ሆነው የሚሞቁት የጽድቅ ፀሐይ ኢየሱስ ክርስቶስ ነው። የማይገባ ፀሐይ መድኃኔዓለም ኢየሱስ ክርስቶስ ነው። ፀሐይ ዘያህርብ የምንለው። ስለዚህ ምድራውያኑን ሰማያውያኑን በምድር የሰበሰባቸው እናታችን ቅድስት ድንግል ማርያም ምድርን ሰማይን ምድር
አደረገችው ማለት ነው። ከዚህ በኋላ ደግሞ ሰማያውያኑን ምድራውያኑን በሰማይ መሰብሰቧ ደግሞ ምድራውያኑን ሰማያውያኑን በምድር መሰብሰቧ እግዚአብሔር ራሱ በሰማይ ስለ ልዕልናው በሰማይ ይኖራል ተብሎ የሚነገርለት አምላክ በምድር ተወልዶ ታይቷል። ግሩማን መላእክት በምድር ታይተዋል፣ አሸብርቀዋል። በምድር ባሉ ጽጌያት ፈንታ በምድር ባሉት ዛፎች ፈንታ መዓዛ ያላቸው መላእክት ተገለጡ። በአበባ ፈንታ የምስጋና አበባ ፈነደቁ፣ የምስጋና ፍሬም ተለቀመ። ሲራክ ጽግዩ በሃይማኖት ብሎ እንደተናገረ በሃይማኖት አብቡ ይላል። በምን አብቡ? በሃይማኖት አብቡ። ሰው እንግዲህ የጌጥ መልክ ነው የሚያብበው እንጂ የሃይማኖት መልክ የለውም። የሃይማኖት መልክ አብቡ። የሃይማኖትን አበባ ያበቡ ጽጌያት ከዋክብት ተሟሉ። ምድራውያኑን ደግሞ በሰማይ ስሰበስባቸው ምድራውያን ወብኪ ቁርባነ ኮነ ይላል ቅዱስ ያሬድ። እመቤታችን በአንቺ ምክንያት በሰማይ ለማደር ለሰማይ ቅርብ ሆን ይላል አንቀጸ ብርሃን ላይ። ለሰማይ ቅርብ ሆን ነው በሉ እስቲ። ለማን ቅርብ ሆን? በአንቺ ምክንያት ለሰማይ ቅርብ ሆን። በእመቤታችን ጸሎት በእመቤታችን ገመድነት እየተጎተተ ዓለም ሁሉ ወደ እግዚአብሔር ሲቀርብ ይኖራል። በአንቺ ሩቁ ሰማይ ቅርብ ሆነ። ሩቁ ሰማይ ቅርብ ሆነ። የማይታየው ሰማይ የሚታይ ሆነ። ረቂቅ የሆነው ነገር ገዝፎ ታየ። በአንቺ ያልተደረገ ምን አለ? ስለዚህ ዛሬ ሰማይን እንደው ከቴም ኋላ መንግስተ ሰማያት በመግባታችን ነው የሚገርማችሁ። ምድር ላይ ሆነው ሰማይን ሳይቀዱ ምድር እንደተቀመጡ ሥላሴን ማየት ተቻሉ። የቻሉ አባቶቻችን አሉ እና አቡነ ተክለ ሃይማኖት በሰማይ ሄደው አጥነዋል። ቅዱስ እስጢፋኖስ ዲያቆኑ በምድር ሆኖ ሰማዩ ሳይቀደድ በሰማይ ያሉ ሥላሴን አይቷል። ሰማያውያኑን በምድር ምድራውያኑን በሰማይ የሰበሰበች እመቤታችን ክብር ምስጋና ይግባት። ስለዚህ ልባመቃ ጥፋት የሌለባት ማለት ጥፋት ያለው ሐሳብ በልቡናዋ ገብቶ የማያውቅ የትንታ ያህል እንኳን ይላሉ አባቶቻችን። የትንታ ያህል ማለት ሹልክ ብሎ የሚወጣ ኃጢአት አለ። አንድ ጊዜ እንደው አስበ ነው ማረጀቴ ይሄን አርቅልኝ እንደዚያ እንኳን እንደው ትንሽ ቅጽበት በምንላት መጠን እንኳን ሹልክ ብሎ የኃጢአት ሐሳብ ገብቶባት አያውቅም። ሐሳቧ እሱ ብቻ አይደለም፣ ድንግልናዋም ያልተሻረ ጥፋት የሌለባት ቃላት ድንግልናዋ ያልጠፋ እናት ሲሏት ድንግል ሆና የምትገኝ ድንግል ሲሏት እናት ሆና የምትገኝ ድንግል በመሆኗ የደናግላን መመኪያ ናት። ልጅ በመውለዷ ደግሞ የእናቶች ሁሉ መመኪያ ናት። እናቶችም ይመኩባታል። ስለዚህ ነው ሲራክ ዘፈተነ ሐዘነ ያምር ሐዘነ ይላል። መከራን የቀመሰ መከራ ያውቃል ይላል። መከራን የቀመሰ ምን ያውቃል? መከራን ያውቃል። ስለዚህ ችግርክን ሁሉ መከራ ለሚያውቅ ነገር ይላል። ለማያውቅ ቢነግሩት አይሰማም። እኔ የሚገርመው አሁን ለምሳሌ ነገ ልታሰር ነው ብትሉት ታስሮ የማያውቅ ሰው የሚገርመው ከነገ ወዲያ ስብሰባ አለኝ በጣም ትልቅ ስብሰባ ይላል። ሰውየው ልታሰር ነው እያለው እሱ ስለ ስብሰባ ነው የሚያወራው። አያውቅም። መከራን ለቀመሰ መከራን አውራው ተብሎ ተናግሮ እመቤታችን መከራን ሁሉ ታውቃለች። መከራን ስለምታውቅም መከራችን ሁሉ ትረዳለች፣ ለመከራችንም ትፈጥናለች። ስለዚህም ሁላችንም ወደ ሰማይ ስትጎትተን ትኖራለች። ምድሩን ሰማይ ሰማዩን ምድር አደረገችው እመቤታችን። ስለዚህ ጥፋት የሌለባት እመቤታችን ሰማይ ሰበሰበችን። ሌላው እመቤታችን ቅድስት ድንግል ማርያም ድንጋዩን ከከዋክብት ጋር የሰበሰበች እናት ናት። ድንጋዩን በሉ እስቲ ከምን ጋር የሰበሰበች ናት? ከከዋክብት ጋር የሰበሰበች። ከዋክብት የተባሉ ብሩሃን መላእክት ናቸው። ውእየት ያላቸው የሃይማኖት ሙቀት የሌላቸው። ሰው እኮ አሁን የሃይማኖት ሙቀት ተለይቶታል። ኤዲያ የመጽሐፉን ማን ሊዘልቀው ይላል ሰው። ይሄ የሃይማኖት ሙቀት የሌለበት ቀዝቃዛ ሕሊና ያለው ሰው ማለት ነው። የመጽሐፉን ማን ሊዘልቀው እንደ ቸርነቱ ይማረን እንጂ ይላል ሰው። ይሄ ጅልነት ነው። እግዚአብሔር እኮ ቸር ነው እንጂ ሞኝ አይደለም።